ቴዲ አፍሮ ትላንትና 8 ሰዓት ላይ የሙዚቃ አልበሙን ልክ እስኪለቅባት ሰዓት ባለው ሰዓት በጣም ብዙ ሰው በነገራችን ላይ በጉጉት ሲጠብቀው ነበረ። ምናልባት አንዳንድ አርቲስቶች መጥተው ምናምን ነገር የሆነ አለ ጉራ ምናምን ሊነፉ የሞከሩ ያሉ ሰዎች አሉ። ለምሳሌ የተለያየ ይሆናል ለሚዲያ ፍጆት እነሱ ኦልሬዲ በነገራችን ላይ እኛ ጋር ከመድረሱ በፊት አብሶ ታዋቂ ፊት ለፊት ያሉ አርቲስቶች ምናምኖች አይተውታል፣ ሰምተውታል። ስለነሱ አይደለም እኔ ማውራት የምፈልገው። እንደ ማህበረሰብ ግን ብዙዎቻችን ምን ይዞ ይመጣ ይሆን ብለን ማለት ነው በስጋት ግማሾቻችን ማለት ነው። እኔ አሁን ጭንቅ ጥብብ ብዬ ስጠብቅ ነበረ። ቢያንስ ከአልበም ውስጥ ከ18 እንግዲህ ትራኮች እንደሚኖሩት ሁላችንም አውቀናል መጀመሪያ ላይ ማለት ነው። ከ18ቱ ትራኮች እኔ 5 ይሆን ፖለቲካል ይዘት ያለው ነገር የሚለቀው 4 ይሆን ምን ሊሆን ይሄ ነበር ሲያስጨንቀኝ የነበረው ማለት ነው። አሁን ባለው በዚህ በጣም ቮላታይል በሆነ ፖለቲካ ውስጥ የማይሆን ነገር መጥቶ ሊነሳ የሚችል እኮ በጣም ብዙ ነገር አለ፣ ችግር አለ። የሆኑ ነገሮች አንስቶ ደግሞ ማለት ነው የማይሆን ሰጣ ገባ ውስጥ እንገባ ይሆን ብዬ በጣም ፈርቼ ነበረ ማለት ነው። እውነቱን ለመናገር እንደፈራሁት በጣም ክሊን የሆነች ጥርት ያለች ሙዚቃ ነች መጣችሁ ማለት ነው። በጣም ደስ ያለኝ አብሶ ውጭ ያሉ ዲያስፖራውን ሲቀሰቅሱ የነበረው እንዲህ ሲያራግቡ የነበረው ጥላቻን ሲነዙ የነበረው ሚዲያዎች እንዲያሰብስበው ሲጠብቁ ነበር። በቃ አገኘን ብለው ሲጠብቁ ቁርን ያደረጋቸው አሳፈራቸው። ጀዋር መሐመድ ራሱ ጀዋር መሐመድ እንደው ይህን ሙዚቃ ለማዳመጥ ፈልጋለሁ አለ፣ ጓጉቻለሁ አለ። የጓጓው በነገራችን ላይ ማለት ነው የቴዲ አፍሮን ጥበብ የሙዚቃ ችሎታውን ለማድነቅ አይደለም፣ የሚያወራውን ወሬ ከውስጡ አጋብሶ ወጥተው አያችሁ እኛም እያልን ነበረ ለማለት ነው። ግን በጣም በሚገርም ሁኔታ በቃ እኔ በጣም በቃ አሪፍ ሙዚቃ የሆኑ ቦታዎች ላይ ትችቶችን ማቅረብ ፈልጓል። መንግስትን በነገራችን ላይ ሪኮግናይዝ ያደረጋቸው ትችቶች አሉ። አብሶ የመጀመሪያው ትራክ ዋን ላይ የመጀመሪያው ትራክ ላይ የተለቀቁ ነገሮች አሉ። መንግስት አብዛኛውን ነገር ማለት ነው አክሰፕት አድርጎ ለልጆቻችን ስንል የምንከፍለው መስዋዕትነት ነው እያለ ሲናገር የነበረው ፔኑ የሁላችንም እንደሆነ ሪኮግናይዝ ያደረገው ነገር ምንም አዲስ ነገር አልመጣም። እሱን ነገር ነው እውቅና የሰጠው። ተቃዋሚዎች በራሳቸው መንገድ ሊተነትኑ ይችላሉ። የቴዲ አቋቋም እኮ እንዲህ ብሎ የተደገፈው እንዲህ ለማለት ነው እያለ እየተናገረ ያለ አለ። ፊደሎቹ ነው ማለት ነው። ይሄኛውን ቢጫ ያደረገው እንዲህ ለማለት ፈልጎ ነው፣ ጥቁር የሆነው በዚህ መንገድ ነው እያለም ይተነትናል። የራሱን ኢሜጅ ስላጣር በነገራችን ላይ ማለት ነው ሰብስታንስ ያለው ነገር ማለት ነው ጓግቶ የነበረው ሊያጫጩሁ ፈልገው የነበረውን ነገር ስላጡ ነው በነገራችን ላይ ማለት ነው በዚህ ደረጃ እየወረዱ ያሉት። እውነት ቴዲያችን ከምር በጣም አሪፍ ነገር ነው እንዲህ መሆኑ ማለት ነው። ቀስ ብለን ወደፊት ነገሮች ሲረጋጉ ምናልባት ብዙ ነገር ልንባባል እንችላለን። አሁን ማለት ነው በእሳት ላይ ቤንዝል የምትነሰንስ ሰው እንዳልሆንክ በምክንያት መጋጭ እንደሆንክ የሌሎቹ አልበሞች ላይ ራሱ ማለት ነው የተሰሩ ነገሮች መንግስት ውስጥ ያሉ ሰዎች መለስ ብለው እንዲያዩና ራሳቸውን እንዲገመግሙ ለአንተ የተሰጠህን ኢሜጅ በሌላ መንገድ እንዲያዩ በር ከፍተህላቸዋል። ከእንግዲህ በኋላ የነሱ ጉዳይ ነው። ከእንግዲህ በኋላ በነገራችን ላይ ማለት ነው ፖለቲከኞች አንተን የሚረዱበትን መንገድ እንዲቀይሩ እድል ሰጥታቸዋል። ከእንግዲህ በኋላ ሪስፖንስብል አይደለም። በጣም ለሀገር የምታስብ የምትጨነቅም ነገሮችን ማለት ነው አስልተህ መሄድ እንደምችል አሳይታል። እንዲህ ያለ የሚል አቋም ያለኝ እና እኔ ግን በጣም ተጨንቄ ነበረ። ከጉጉቱ ይልቅ ጭንቀቱ ነበር ሲያስጨንቀኝ ነበረው። ግን በመጨረሻው ላይ የካየሁት ነገር አንጻር ልክ ስረዳው ቆንጆ አልበም በቃ ቆንጆ አልበም ነው። ጊዜውን የሚመጥን ነው። ደግሞ ለእኛም እድል ሰጠን። እውነቴን ነው። ቴዲ አፍሮ ዛሬ ማለት ነው ለሁሉም ኢትዮጵያዊ ማለት ነው ስማችን ኢትዮጵያ የሚለው ስም ገነን ብሎ በሶሻል ሚዲያው ላይ በተለያየ ሚዲያ አውታር ላይ ከፍ ብሎ እንዲጠራ እንድናደርግ እኛ እኮ ስላየነው ነው አይደል ይታየ ያለው የጋራ ርብርብ እንዲሆን ነገር ላይ እንድናደርግ እንድንተባበር በሩን ስለከፈትክልን አሁን ታንኪው። ከዚህ በመቀጠል ልልህ የምፈልገው ነገር ፕሊዝ ዛሬ ራስ የምታስተዳድረው የዩቲዩብ ቻናል ቀላል የማይባል ሪቨኒው አለው። ስፖንሰሮችን ለአንተ ማንም የሚከለክለው የለም። ክሊፖችን ስራ። ይህንን የሙዚቃ ችሎታህን ይህንን ብቃትህን በክሊፕ ማየት እንፈልጋለን። ያንተን ሙዚቃ ተጠቅመው ሰዎች የሰሩትን ክሊፕ አይደለም ማየት የምንፈልገው። አንተ ተጨንቀ ተጠበህ
የምትሰራውን ክሊፕ ማየት እንፈልጋለን። ፕሊዝ ዱ ኢት። ማድረግ ትችላለህ። ምንም የሚከብድ ነገር የለም ለማለት እፈልጋለሁ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። በጣም ብዙ አወራሁ። በጣም ደስ ስላለኝ ምናልባት በጣም ብዙ ቪዲዮ ልሰራ እችላለሁ። ምክንያቱም በጣም ብዙ ነገር ነው የተከፈተውና ሰላም ሁኑልኝ።